ልዩ አድርጎ ፈጥሮሽ የዓለሙ ፈጣሪ በሰማይም በምድር ደምቀሽ ምታበሪ ይወጣል ይወርዳል አያርፍም ሐሳቤ ምስጋናን ሊያዘጋጅ ይጨነቃል ልቤ ማርያም። አንቺ የምናገር ምን አንደበት ነው? ስለ አንቺ የሚሰማ ምንስ ጆሮ ነው? ጽዮን ሆይ ያንቺ ክብር እጹብ ድንቅ ነው። ማርያም ሆይ ያንቺ ክብር እጹብ ድንቅ ነው። ስለ አንቺ የምናገር ምን አንደበት ነው? ስለ አንቺ የሚሰማ ምንስ ጆሮ ነው? ጽዮን ሆይ ያንቺ ክብር እጹብ ድንቅ ነው። ማርያም ሆይ ያንቺ ክብር እጹብ ድንቅ ነው። እስከ ዛሬ ያለው የምስጋናሽ ባህር እንደ ጠብታ ነው ሲተያይ ካንቺ ክብር። ሰማዩን ብራና አድርገን ብንፍቀው ድንግል ያንቺን ክብር ጽፈን አንጨርሰው። ስለ አንቺ የምናገር ምን አንደበት ነው? ስለ አንቺ የሚሰማ ምንስ ጆሮ ነው? ጽዮን ሆይ ያንቺ ክብር እጹብ ድንቅ ነው። ማርያም ሆይ ያንቺ ክብር እጹብ ድንቅ ነው። ማነው የዓለም ጠቢብ እውቀት የረቀቀ ብልሃቱን ተጠቅሞ ማርያምን ያወቀ? በፍጹም ትሕትና ካልሆነ በፍቅር ማንም አይረዳም ድንግል ያንቺ ነገር። ስለ አንቺ የምናገር ምን አንደበት ነው? ስለ አንቺ የሚሰማ ምንስ ጆሮ ነው? ጽዮን ሆይ ያንቺ ክብር እጹብ ድንቅ ነው። ማርያም ሆይ ያንቺ ክብር እጹብ ድንቅ ነው። ከሴቶች መካከል የተባረክሽ ነሽ፣ በታላቅ ሰላምታ ገብርኤል ያበሰረሽ። የአብ ቃል እናቱ ንጽሕት ድንግል ማርያም ትውልድ ብፅዕት ይላል ለዘላለም። ስለ አንቺ የምናገር ምን አንደበት ነው? ስለ አንቺ የሚሰማ ምንስ ጆሮ ነው? ጽዮን ሆይ ያንቺ ክብር እጹብ ድንቅ ነው። ማርያም ሆይ ያንቺ ክብር እጹብ ድንቅ ነው። ስለ አንቺ የምናገር ምን አንደበት ነው? ስለ አንቺ የሚሰማ ምንስ ጆሮ ነው? ጽዮን ሆይ ያንቺ ክብር እጹብ ድንቅ ነው።
ማርያም ሆይ ያንቺ ክብር እጹብ ድንቅ ነው።